እንዲሰሩላቸው ባህር ዳር የሰበሰቧቸው እንደነበረ የሚዘነጋ አይደለም። ምክንያቱም የሃይማኖት አባቶች የሚሰጡትን ትዕዛዝ ይቀበላሉ ከሚል አኳያ በአቨንቲ ሆቴል ስብሰባ አድርገው ነበር። በዚህ ስብሰባ ላይ እንግዲህ የሰበካ ጉባኤውን ሀገረ ስብከቱንም ጠርተው እርምጃ እንዲወሰድ እና ቅስቀሳ እንዲደረግ የሚል ትዕዛዝ ተሰጥቷቸው ነበር። ብዙዎቹ አንገባም ቢሉም ግን በጉልበት በኃይል እንዲገቡ ከተደረገ በኋላ ቅስቀሳ ተደርጓል፣ ግን አልተቀበሉትም። ይህም በብልጽግና ላይ በጣም ድንጋጤ የፈጠረ መሆኑ ነው የተገለጸው። በተለይም በዚህ በባህር ዳር ከተማ የሚወዳደሩት አረጋ ከበደና እንደዚሁም ደግሞ ተመስገን ጥሩ መሆናቸው ሲገለጽ ደግሞ እዛ ተሰብሳቢዎቹ እጅግ ቁጣ ማሰማታቸው መረጃዎቹ ከውስጥ ያገኘናቸው ያመላክታሉ። በጣም ድንጋጤ ውስጥ ገብተዋል። ይህን ሁሉ ስራ ደክመን ለፍተን እንዴት ነው የሚሆን የሚል ነገር ዞሮ ወደዳችሁም ጠላችሁም አይቀርላችሁም ተብሏል። ሌላው በዚህ በአዲስ አበባ የተደረገውን በእናቶች ላይ የተደረገ ድብደባን በተመለከተ በተለያዩ መገናኛ አውታሮች በሶሻል ሚዲያዎች ላይ ከተለቀቀ በኋላ የፖሊስ አባላቶቹ ተይዘው መታሰራቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ ያሳውቋል። ድርጊቱ በጣም በሚያሳዝን ነው። በጣም ደካማ እናት አረቄ ቀቅለው የሚኖሩ ልጆቻቸውን ለመርዳት የሚጥሩ እናት የነበሩትን ወይዘሮ እናት አበበ በመኖሪያ ቤታቸው ውስጥ ገብተው ባለቤታቸውን እንደዚሁም ደግሞ ልጆቻቸው ላይ ሁሉ ጉዳት በማድረስ ግን እሳቸው ላይ ከፍተኛ ጉዳት አድርሰው የተፈጸመው ነገር በልጃቸው በኩል ሶሻል ሚዲያ ላይ ከወጣ በኋላ የተለያዩ ሰዎች ተቀባብሎት ያንን መረጃ የደረሰው የአዲስ አበባ ፖሊስ ጠቅላይ መምሪያ ፖሊሶቹን እና እዛ ገብተው ቤት ውስጥ ይህንን ችግር የፈጠሩትን አካላቶች አመራሮችንም ጭምር ሳይቀር በቁጥጥር ስራው እያለው ጉዳዩን እንደተጠናቀቀ አሳውቃቸዋለሁ ማለታቸው ተገልጿል። ሌላው እንግዲህ በዚሁ በባህር ዳር በየብስና በመንገድ በአየር መንገድ መሰረት ልማት አስደናቂ ለውጥ እናመጣለን በሚል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሄዶ ነበረ። እዛም በፍርሃትና በጭንቀት ዞር ብሎ ተመልሶ መውጣቱ ነው የተገለጸው። በተመሳሳይም አብይ አህመድም ወደ አፋርም ሄዶ እንደዚሁ አይነት በየጊዜውና በየወቅቱ የሚሰሯቸው ስራዎች አሳዛኝ ነው። ሰው እየተራበ እየተጠማ እየተቸገረ ባለበት ሪዞርት እና ሎጆችን እያስመረቀ ያለበት ሁኔታም ተገልጿል ማለት ነው። በፋኖች እንግዲህ በተለያዩ አካባቢዎች ከፍተኛ ተጋድሎ ተደርጓል። የብልጽግናን ኃይሎች እርምጃ ወስደዋል። በተለይም ከምርጫ ጋር በተገናኘ የሚሰሩት ስራው ላይ ጠንካራ እርምጃ በመውሰዳቸው ምክንያት መራጮችን በመቀስቀስ በኩል ላይ የሚደረገው እንቅስቃሴ በጣም ደካማ መሆኑ ተገልጿል። አሁን ወደ ስቱዲዮም ከገባኝ በኋላ በጣም ጠንካራ ውጊያ የተደረገ መሆኑን በተለይም በተንታ ወረዳ በተጋድሎ ተደርጎ ምሽጎችን ሁሉ መደረማመሳቸው እና ከተማውንም በቁጥጥር ስር አውለው የሚፈልጓቸው ነገር ካደረጉ በኋላ መውጣታቸው ነው የተገለጸው። እንግዲህ ከትላንት የተጀመረው ዛሬ ላይ በጣም ከፍተኛ ትግል አድርገው ከተማው የነበረው ትልቁን የተላቀ ወታደራዊ ካምፕ ጭምር በፋኖ ተሰብሮ በዚህም በካምፑ ዙሪያ የሚገኙ ከባባድ መሳሪያዎችን የቡድን መሳሪያዎችን ጭምር ሳይቀር ሰብስበው በህዝቡ ላይ ከባድ ትላልቅ መሳሪያዎችን ሞርተሮችን እንደዚሁም ደግሞ በትላልቅ ከፍተኛ የጦር መሳሪያዎች ማውደም ሲጀምር ከተማው ላይ መውጣታቸው ነው የተገለጸው። የሚፈልጓቸውን ነገሮች ይዘው መሄዳቸውን ከደቂቃዎች በፊት የደረሰን መረጃ ያመላክታል። እንግዲህ በጣም በርካታ ዘገባዎች ቢኖሩም ወደ ዝርዝር ጉዳዮቹ ላይ ስለምናተኩር እዚህ ላይ አቆማለሁ። አመሰግናለሁ ዘውዱ። አሁን ቀጥታ ከአዲስ አበባ አቶ አበበ አካሉን አግኝቼዋለሁ። በተወሰኑ ጉዳዮች ላይ ሀሳቡን ያካፍለናል። አቶ አበበ ስለ መልካም ፈቃደኝነት በሜስ ተመልካች ስም ከልብ ነው የማመሰግነው። እንኳን ደህና መጣ። እኛም ስለጋበዛችሁን ያመሰግናለሁ። መልካም እንግዲህ ድሉን እንስጥ። በተለይ ያው መሬት ላይ ያለውን ነገር በቀጥታ ስርጭት ለሚከታተሉ ማህበረሰቡ ማወቅ አለበትና ይሄ ሌብነት ከዚህ ከነዳጅ ጋር በተያያዘ የባለስልጣን ተጠያቂነት እንደው አንድ ላይ የሚዛመደው ደግሞ የኑሮ ውድነት ውስጥ በተለይ አሁን ዋጋዎች ነዳጅ ሲጨምር ዋጋም በዛው ልክ ይቆልላልና ምን ይመስላል? ህዝቡ ምን እያለ ነው? ሌላው ምናልባት ከምርጫ ጋር የተያያዘውን የምርጫና የመራጮች ምዝገባ አስገዳጅ መሆኑ እየተነገረ ነው። አንዳንድ ደግሞ ቧልታ አስቀኝ የሚመስል ነገር በምስራቅና በምዕራብ ጉጂ የምንሰማቸው ነገሮች ለሚስ የደረሱት መረጃዎች አሉ። ኦባውና ብልጽግና ወሪድ ብልጽግና ተናበው እየሰሩ ነው፣ ኦባው በግልጽ ህዝቡን እያስፈራራ ነው ካለመረጣችሁኝ የሚል ነገር ሰምተናል። በአማራ ክልልም የፋኖ ኃይሎች ምርጫው አይደረግም የሚል መግለጫ ካወጡ በኋላ ትላንትና በወታደር ታጅበው ይንቀሳቀሱ የነበሩ የክልሉ ካድሬዎች እርምጃ እንደወሰዱ ፋኖቹ አስታውቀዋል። እነዚህ ነገሮች ስናይ እንግዲህ ከምርጫው ጋር ተያይዘው የሚመጡ ስጋቶች ከፍ እያሉ ነው የሚሄዱትና በእነዚህ በሶስት ጉዳዮች ላይ አጠር ያለን አንተ ሀሳብ እንድታካፍለ ነው። አቤ ቀጥታ ወደ አንተ ልምጣ። አመሰግናለሁ ወንድማገኝ። ከዚህ እንግዲህ አሁን ዓለም አቀፍ ቀውስ ከሆነው ከኢራንና ከእስራኤል አሜሪካን ጦርነት ጋር በተያያዘ የነዳጅ ጉዳይ ምን ያክል ዓለምን
እያስጨነቀና እንዲያውም አሁን ከተወሰኑ ሰዓታት በኋላ የአሜሪካው ፕሬዚዳንት ለኢራን የሰጡትን የጊዜ የቀን የሰዓት ገደብ በተመለከተም ዓለም የሚጓጓለት ይመስለኛል። እኔም አንድ እንደዚህ ዓለም ሽራፊ ነዋሪ ያንን ጓጓለሁ። ነገር ግን እኛ ሀገር ላይ ያለው የነዳጅ ጉዳይ ከመጀመሪያው ጀምሮ እንቁላል ሰርቅ ቆንጣ ብታሳድግ እናቱ በሬ ላይ አይደርስም ነበረ። ነዳጁን ከ2-3 ዓመት ፊት ከማደያ አውጥተው በሃይላንድ እና በየእንትኑ በየሜዳው ሲቸረችሩ በነበረበት ሰዓት ላይ እኔም በተደጋጋሚ እናንተ ሚዲያ ላይም ሌሎችም ላይ ጮክ ያለኝ ነዳጅ ከማደያ ወጥቶ እንዲህ ሲቸረቸር በሌብነት ዝም ያለ መንግስታችን ዛሬ ዓለም አቀፍ ቀውስ ሲፈጠርና ነዳጁ ሲጠፋ እንደ ጀግና ሲያጫውተው በጣም ነው የሚገርመው። ትላንት ነበር አስቀድሞ ነበር መደቆስ የሚያስፈልገው። አሁን ድስጥ ማልቀስ አያስፈልግም። ነዳጅ በእውነት ነው የምልህ ያለፉት መንግስታት እንዲያውም በተለያየ ጊዜ ነዳጅን በተመለከተ ሪዘርቭ አድርገው ያስቀምጡ ነበር የሚያሻግረን። ዛሬ ብልጽግና ገንዳ ውስጥ የነዳጅ እንትን እንደሌለ ነው የተነገረ ያለው። ነዳጁም የተፈጠረውን ችግር ተንተርሶ ጠቅላይ ሚኒስትሩም ነዳጅ ቆጥቡ ይላሉ። የአዲስ አበባ ከተማ ከንቲባም ወይዘሮ አዳነች ቆጥቡ ይላሉ። የንግድና ቀጠናዊ ትስስር ሚኒስትሩም አቶ ካሳሁን ጎፌ ቆጥቡ ይላሉ። ማን እንደሚቆጥብ እግዚአብሔር ያውቀው። እኛ አንጠጣ ነዳጅ ገዝተን ነዳጅ ተራው ህዝብ ጋር ምን ያደርጋል? ትራንስፖርት ነው። ትራንስፖርት ብዙ የሚመለስበት ነዳጅ ያስፈልገዋል። ሸቀጥ የሚጓጓዝበትም ነዳጅ ያስፈልገዋል። ከዚህ በዘለለ ነዳጅን እንደልባቸው የሚጠቀሙበትና የሚረጩት የመንግስት ባለስልጣኖች ናቸው። ቪኤቶቻቸውን ይዘው እነሱም ያቁሙና እንደ ህዝቡ በትራንስፖርት ይሄዱ። ነዳጅ መቆጠብ ካስፈለገ እዛው መንግስት ቤት ያሉት ሰዎች ይቆጥቡ። ሌሊት እንደንትን ቪኤታቸውን የነዱ የተጋጩ ነዳጅ የሚያባክኑት የመንግስት ሹማምንት እንጂ ድሃው ህዝብማ በጊዜ ገብቶ ነው ጥቅልል ብሎ እንደ ውሻ አልጋው ላይ የሚተኛው። ይህንን ግምት ውስጥ በማስገባት ነዳጅን ቆጠቡ ሳይሆን እንዴት መቆጠብ እንደሚገባም የሆነ ነገር መፍጠር ያስፈልጋል። ሌቦቹን ኦልሞስት ወደ 636 ይመስለኛል ሌቦችን አስረናል ብለዋል ሰሞኑን። ነዳጅን በመቀሸብ ነዳጅን ከማደያ በማውጣት በመሸጥ ከንግድና ቀጠናዊ ትስስር ከነጋዴዎች ከነዳጅ አካፋዮች ከባለ እንትኖችም ጭምር ከባለ ቦቴዎችም ጭምር ነው። እሱ የኢትዮጵያን ህዝብ አይመለከትም። እነኚህ ሌቦች የመንግስት ጉያ ስር ያሉ ሌቦች አብረው ከመንግስት ሹማምንት ጋር ሲሰርቁ የነበሩ ሌቦች ናቸው። ሲፈልጉ ይስቀሏቸው፣ ሲፈልጉ በነዛ ያልቋቸው። ይሄ የኢትዮጵያ ህዝብ ጉዳይ አይደለም። እዛው እርስ በርስ ሲጠያየቁ እነሱ። ነገር ግን የኢትዮጵያ ህዝብ የዕለት ጉርሱን ለመሸፈን የሚያስፈልገው ነዳጅ መንግስት የማቅረብ ግዴታ አለበት፣ ኃላፊነትም አለበት እና ይሄ ይበል የሚያሰኝ ነው እንበለው፣ ግድ የለም። የጦስ ዶሮም ከሆኑ እነዚህ ሰዎች ትልልቆቹ አምባዛዎቹ እያሉ ሻርኮቹ እያሉ እታች ያለውን ትንንሹን አሳ ትፈልጋለህ። ዋናዎቹ ሻርኮቹ ናቸው። ከላይ ሆኖ የሚያዙት ነዳጁን የሚያስመልጡት ነዳጁን አውጥተው የሚያጭጡት ናቸውና እነሱም በደንብ አድርጎ መቆጣጠር ባለመተፋፈርን መጠየቅ ተገቢ ነገር ነው። ከሚኒስትሮች ጀምሮ እስከ ታች ድረስ ያለውን የንግድ በየወረዳው ያለውን የንግድ ቢሮ እንትኖች በደንብ መፈተሽ አስፈላጊ ነው የሚሆነውና ይሄም በደንብ ማየት ነው። ከዚህ ጋር ተያይዞ እንግዲህ የኑሮ ውድነቱ ምንም ጥርጥር የለውም። እንኳን እኛ ሌሎች ያደጉ ሀገሮችም ከነዳጁ ጋር ተያይዞ የገጠማቸው ችግር እጅግ በጣም ፈታኝ ነው። የእኛማ በእንቅርት ላይ ጆሮ ደግፍ እኮ ነው። ድሮንም እንደገና ደግሞ በዚህ ነዳጅ ምክንያት እየባሰ ነው የመጣው። በየቀኑ ምናልባት ብዙ ጊዜ ከእናንተም ጋር ስናወራ የኑሮ ውድነቱን እናነሳለን። ብዙ ጊዜ የምናነሳው በአንድ ወቅት አይ ቲንክ መረራ ቡድን ይመስሉኛል የሚበላው ያጣ ህዝብ መሪውን ይበላል ነው ያሉት። እኛ መሪዎቻችን እንዳይበሉ ነው እኔም የምናገረው። ምንበላውን ካጣን መሪዎቻችንን እንበላለን፣ ምንም ጥርጥር የለውም። ቀርጥፈን ነው ምንበላቸው። ስለዚህ በደንብ አድርገው ቢያስቡበት ጥሩ ነው። ህዝቡ ምን ይመስላል? ዝም ብለን እያለባበስን ማለፉ ተገቢ አይደለምና ቀጣዩ የሀገሪቱ ዕጣ ፈንታ ምን ይሆናል? ዛሬ ፋኦ ያወጣውን እንትን አይታችኋል። ፉድ ኤንድ አግሪካልቸራል ኦርጋናይዜሽን ኢትዮጵያ በሚቀጥሉት ጊዜያቶች ውስጥ በዓለማችን ላይ ከፍተኛ የምግብ እጥረት ከሚገጥማት ሀገር አንዷ ናት ብለዋል። እንደምታዩት ማዳበሪያ 3 እጥፍ መጨመሩን ሪፖርተርም ትላንትና አስነብቦናል። በትላንት እትም መንግስትም ይህን አምኗል። ጠቅላይ ሚኒስትሩም አንድ የሆነ እንትን ላይ በማነው አፋር
አካባቢ ተገኝተው አንድ በኒአን ሌፓልም ሎጅ ሲያስመርቁ መቼም የሎጅ ፍቅራቸው የእሳቸው የተለየ ነው። ምናልባት ጥሩ አልመውልን ከሆኑ ፊት የምንዝናናበትን ቦታ ወደፊት ጥሩ ነው። ዛሬ ግን ቆሎ እያረረብን ነገ የምናዝናበትን ሎጅ አይደለም ማሰብ የሚገባና እዚህ ሎጅ ላይ በተገኙ ሰዓት ተናግረዋል። ሁለት ጉዳዮች፣ አንዱ ነዳጅ ነው፣ አንዱ ማዳበሪያ ነው። በሚቀጥለው አርሶ አደሩ ማዳበሪያ ይፈልጋል፣ ዩሪያም ዳፕ። ይሄ ማዳበሪያ በአግባቡ ተገኝቶ አርሶ አደሩ በዚህ ማዳበሪያ ተጠቅሞ ማምረት የማይችል ከሆነ የሚቀጥለው ዓመት ችግር ከወዲሁ ጥርሱን አጥቶ ይጠብቀናልና በዚህ በኩል ያለውን ችግር ማየት ተገቢ ነው የሚሆነው። ዓለም አቀፍ ተቋማትም የሚነግሩን የሚሰጡን ማስጠንቀቂያ መቀበሉ ተገቢ ነው የሚሆነው። ሁለተኛ ያነሳው ምርጫና የመራጮችን ምዝገባን በተመለከተ ከምርጫ ጋር በተያያዘ ነው። የዶክተር አብይ አህመድ መንግስት ስፔሻሊ እሳቸው የምርት ፓርቲ ብልጽግና ጠፍጥፈው የሰሩት ብልጽግና ምርጫ ላይ ስቲክ አድርጓል። ለምን ምርጫ ላይ ስቲክ እንዳደረገ ግራ ነው የሚያጋባው። ባለፈው እኮ 6ኛውን ሀገራዊ ምርጫ ከኮቪድ ጋር ተያይዞ እኮ እንዲሻገር ያደረገው እኮ ብልጽግና ነበር። እሳቸው እኮ ነበሩ። ምንድን ነው ዛሬ ይህን ያክል ስቲክ ያደረጉት? ምናልባት ሌጋል የሆነ መንግስት የለንም የሚል ጥያቄ እንደባለፈው እነ ጀዋር እንዳነሱት ይነሳል ብለው ከፈሩ መውጫ መፈለግ ነው ህገ መንግስቱ እንጂ ሀገርን ጦርነት ውስጥ የታመሰች ያለች ሀገር ጦርነትና ምርጫ እንዴት ጎን ለጎን ይሄዳል? ለምን መስሚያቸው ጥጥ እንደሆነ ግራ ነው ይገባል። ከዚህ አንጻር በጣም አደገኛ ሁኔታ የሚፈጠረው